ናዝራዊት አበራ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነበረች። ወደ ቻይና በሚሄደው ጉዞ ሰው የሰጣት ዕቃ ይዛ ሄዳ አደንዛዥ እጽ ነው በሚል ያው እንግዲህ የሞት ፍርድ እንደተፈረደባት በጊዜው ሲነገር ነበረ። ይሄ ጉዳዩ ምንድነው ብሎ ለሚጠይቅ ለማስታወስ ያህል ነው። እኔ ግን አቢ አንቺን መጠየቅ የምፈልገው በጊዜው ከሷ ጋር በተገናኘ ዕቃውን የሰጠቻት ተብሎ አንድ የክስ ሂደት አስታውሳለሁና እሱስ ከምን ደረሰ? መረጃ ይኖርሽ ይሆን? አዎ እዚህ ጋር ላርምህና ናዝራዊት የበረራ አስተናጋጅ አይደለችም። አክቹዋሊ የሲቪል ኢንጂነሪንግ ተመራቂ ናት፣ ሲቪል ኢንጂነር ናት። ከዛም በኋላም በኢንቴሪየር ዴኮሬሽን ሌላ ዲግሪ የወሰደች ሰው ናት። ጓደኛዋ ናት የኢትዮጵያ አየር መንገድ አስተናጋጅ የነበረች ናት። እናም በኋላ ነው ነገሩን የምናውቀው እንዴት እንደሆነ እንዴት እንደሰጠቻት። ያው በፊትም የተናገርነው ነገር አለ። አብረው ነበረ ወደ ቻይና ሊሄዱ። ናዝራዊት የኢንቴሪየር ዲዛይኒንግ ስራዋን በመቀጠል ያላትን የማርኬት የማቴሪያል ጥናት ያንን እያደረገች ነው የነበረው እና በመጨረሻም አብረው መብረር ሲኖርባቸው አባቴ ሞተ በሚል ሰበብ ቀርታ ናዝራዊትን ትልካታለች። ናዝራዊትን ፈቃደኛ አልነበረችም የተላከውን ዕቃ ይዞ ለመሄድ which was የፀጉር መታጠቢያ ሻምፑ ነው፣ ፈሳሽ ነው እና ለምን ሻምፑ ከዚህ ወደ ቻይና ይሄዳል ብላም ጓደኛዋን ስጠይቃት የመለሰችላት መልስ የሂውማን ሄር ፕሮሰስ ማድረጊያ ነው የሚል ነው። በኋላ ነው ቻይናም ከደረሰ በኋላ ያ ማቴሪያል ከ3 ወር በላይ ጊዜ ወስዶ ነው ምንነቱ የታወቀው። 5.65 ኪሎግራም ኮኬን ነው የነበረው። እንኳን በናዝራዊት በአንዲት ወጣት ልጅ አቅም አይደለም እንደዛ አይነት ኮኬን በምን አይነት ሁኔታ ሊጓጓዝ እንደሚችል ምን አይነት ሰዎች እንደሱ ዲል እንደሚያደርጉ መቼም የሚያውቅ በውጭ የሚኖር ሰው ምናምን ሊያውቀው ይችላል። ለኛ ብዙም ግልጽ ያልሆነ ነገር ሊሆን ይችላል። ምን ደርሷል የሷ ኬዝ ለምትለው በሌለችበት የ18 ዓመት ፍርድ ተፈርዶባታል።